አባ እዚያ ከብደላለው አንተ ነህ ሚከራይ ቤት ፈልጌ ነው። ሚከራይ ቤት አለ ናፍጣ የተሰለፈ መኪና ላይ መቻል። ስንተኛ ሰልፍ ላይ ነው? 500ኛ ሰልፍ ላይ ያለው። እስኪ ደርሰው ድረስ 1 አመት ከምናምን ፈታ ማለት ይችላል። ስንት ክላስ ነው? እሺ ይኸውልህ 2 ክላስ ነው። ጋቢናና ከኋላው ወንበራል ኮፈኑ እንደ ቁም ሳጥን መጠቀም ይችላል። ዋጋውስ ታዲያ? ዋጋው ደግሞ ይኸውልህ 25 ሺህ ብር ነበር። ላንቺ 20 ለካ። ኧረ እባክህ ተወደደ ይላል እንደ 500ኛ ሰልፍ ላይ ያለው። ከፈለክ እኮ 3ኛ ሰልፍ ላይ ያለው አለ። በረካሽ ስለከለ ኳንቱ ሊደርሳል። ምንድነው የሚለው? ልትገዛ ነው? ምን ልትል ነው የመጣው? ዞር ብለና ተሰራ ለስራበት ድረተ ወይ ተሳቢ ያለው ሻወር ሽንት ቤት ያለው አትዞር በለናት። ዛሬ ምርጥ የስርሻ ቴክኒክ አሳያችኋለሁ። በመጀመሪያ ደህንነታችሁ መጠበቅ እንዳረስ ጆሮ እንደፍና እንግባ። ስቤ ነው የምንገባው። እንግባ። በቃ ዝጎ ይዘጋ። አልመጡም። ቶሎ መጡ። ዘፈኑን ትከፍተዋል። ችግር የለም። ቶሎ ብለህ ስማ አንተ ውሻ ዳውዳ እሳት 1 ሚሊዮን መግባትሽ ምክንያት አድርጎ ይሄን ቪዲዮ ስንት ላይ ካገኘ አይፎን 17 ይፈታል። ጀምሩ። ሴዶ አየሽ ውበቱ እንዴት ነው ደስ የሚል። እኔ ግን ሴዶ እናትሽ እኔ ንግግሩ ራሱ እዚህ ጋር ደረቱ ላይ እኔ እሱ የኔ ነው። ኧረ እኔ መጀመሪያ አይቼው ስንት ነገር አንቺ ሁሌ ባልሽን ትቀሚያለሽ። አንቺ ዋሮ በላ ውሻ አንቺ በጣም ሰው በላ ነሽ። ሌባ ነሽ አንቺ። ከአንቺ ጋር ራሱ ጉልበትና ራሱ አያስፈልግም። ውሻ ምን አይ ቆሻሻ ፀጉርሽን አይዞህ ጅላሉ ፖድካስት ባላለውና እንደዚህ እንዳንተ የሚሰርቁ የሚሳደቡ አፋቸው የሚከፍቱ ሰዎች ፖድካስት ላይ ያቀረበ ለህዝቡ መማሪያ እናደርጋለን። ሰዓት ነው እንደሚመጣው በስራ ሰዓት። ያ ይቅርታ በጣም ስራ ስላስፈታው፣ ግን ያው ለህዝቡ መማሪያ ነገር ስለሆነ እኮ ነው። እዛ ስድብ ምናምን ብታስተምርልን አንዳንድ ነገር። እሺ ትውልድ ምናምን ለሀገር ሰው ስለሆነ ማስተማሪያ ነገር። በጣም እናመሰግናለን። ነገ ከሰዓት ላይ ትንሽ ሰዓት ነው ሰድብ ምናምን አፍን ከፍተህ መውጣት ነው። እሺ እናመሰግናለን። ይቅርታ ስራ አስፈታው። አክባሪ ነኝ ወንድሜ፣ በርታ። በጣም አልጋሽ ልጃችሁን ለልጃችን ብለን ነበር። ያው ተመቻምቾ ያለ ነገር ጨርሷል። ላይተር አለ እንዴ? ላይተር ይዘው በኋላ ፈታ እንልበታለን። እና ምን አሉ ተስፋ አሉ። ከዛ ባሻገር ደግሞ ያልተጨሰ 4 ፓኩ ሲጋራ አሉ። አረ እሱማ ምርጥ ነው። እና ጥሎሽ ምናምን ጥሎሽ ወረ ተጠምዷል። ጋሽ እንዴ ዋይፋይ የላችሁም? አጭምሪ ሚስቶት ሁሉ ሰዳታ። አረ ትችላለህ። የአንድ ወር ዋይፋይ ምህቷም አለች። አረ እባክህ እስቲ ያቺ እኛ ወይስ ይሄ ይሆናል። በቃ ይሆናል። ሰዳታ አንድ ላይ በቃ ጫናቸው። ሰለሞን አንድ ላይ ጫናቸው። በቃ ይመቻችሁ ጋሽ። ምግብ አልበላሁም ገና። ኧረ ምግብ አልበላሁም። ምግብ 나를 그토이 분품에 꼭 안아주시고 ton까지 들어주시는 게 아니겠어요? 아버지 목소리! 야! አልቀነሰም ፍቅሬ እስካሁኑ በቃ አዎ ይሄ እኮ ራሱን በ40 አባዛው አልቀነሰም ፍቅሬ እስካሁኑ በ40 ሲባዛ 4 ደቂቃ ከምናምን ይመጣል። ወይ ስምሽ ከናባትሽ ምናምን አውሪያ እንዲረዝም። ኧረ ጥርም መጨረሻ ላይ እኮ እንትን ይገባል አለሃነ የሚለው ይገባል። ደግሞ እቺን ደግሞ አስገባት በየ5 ደቂቃው ረጅም ነው። 5 ደቂቃ ከምናምን ይመጣል። ማንም አልሰራም ኢትዮጵያ ውስጥ ምርጥ ነው። ስለዚህ ዩቲዩብ ላይ ለቀናል ሆፕ ኢንተርቴይንመንት ላይ ሁላችሁም እየገባችሁ ሰፖርት አድርጉን። በጣም ለፍተንበታል። ግጥሙ ከቻት ጂቢቲ ነው ግጥሙ፣ ዜማው ደግሞ ከጂሚናይ ነው። ሁላችሁም ድምጹ ከኔ ነው ስለዚህ እየገባችሁ ሰፖርት አድርጉን። ይመቻችሁ። አልቀነሰም ፍቅሬ ምትለኝ ለኔ የሚሆን ወረት ብጤ ካልተገኘ ላማ በሞቴ ምን ተገኘ አሁን ምን ተገኘ ደሞ ምን ተገኘ አሁን ምን ተገኘ ደሞ ምን ተገኘ ልጅ ዳውድ የኔ ነው። ልጅ ዳውድ በእናትህ ተጋበዝልኝ።不知来要笑着走
ይሄን እሱን ወደሽው ራስሽን ለጣልሽ ልጅ ነው የምጋብዝሽ። ናፌ መሳሰለትና ነገ ባላየሁ ባላደርኩህም ነበር። ሰው ገብቶ ላለያያችሁ ምቀኛው ብዙ ነው። ናፌ መሳሰለት ነገ ባላየሁ ባላደርኩህም ነበር። አንተ ያያተልም ሰላም እንግዲህ ሰሞኑ ማታ ላይ ቀጠሮ ጌም አዘጋጅቼ ነበርና በጣም ሀገራዊ ጉዳይ ነው። ወደቡን ራሱን እናስመልሰዋለን ተብሏል። በዚህ ጌም እነ ጊፍት አሰጠኝ ማታ መጣት ጊፍት ሰጠኝ። ዘርበል በእናትህ እኔ ለራሴ ታስሬ እኮ ነው የወጣሁት። ምን አገባኝ? ጆን ዳንኤል ታስሮ ሲወጣ እንዴ ሰጣችሁት ጊፍት? እኔም እኮ ለዛ ብዬ እኮ ታስሬ የወጣሁት። ምን አገባኝ? እኔ ለራሴ መሩኛል ህይወት። ኧረ ምን ላልቅስሽ? ምን አገባኝ? ለምን ደም አታለቅስም እንዴ? እኔ ወገናችሁ አይደለሁ እንዴ? ለምን ሰፖርት ማታረጉ? አረ ዘርበል ሰውዬው ስራ። እሺ እኔ እንትን ክፈልልኝ የተከራየሁበት የሱፍ አንተ አማን እንዴ ልብ እንዳላረግ ሂድ ከዚህ በደንብ አጣምጠው ይኸውልህ፣ ፕላኑ ነው ይኸውልህ። በግራ በኩል ማለት እንዲህ በቀኝ በኩል እነ ደጀን ይገባሉ ማለት ሰማ። ከዛ በኋላ ነው በቀኝ በኩል በዚህ በኩል ደግሞ እነ አዲሱ ይገባሉ ማለት። ከዛ በኋላ ሰንጥቄ መሀል ላይ እኔ እገባለሁ ማለት ነው። ከዛ በኋላ ነው የምገባው ነው ባሬ